ብዙ ሰው ስለማስተዋል ሊሰብክ ሊያስተምር ይችላል። በጣም ብዙ ጊዜ ግን ማስተዋል የጎደለው ንግግር፣ ማስተዋል የጎደለው ኑሮ፣ ማስተዋል የጎደለው የህይወት ምልልስ ይታይበታል። ስለዚህ ማስተዋል በቃል ተገልጦ የሚያበቃ የቃል ጉዳይ ሳይሆን የህይወት ጉዳይ ነው ማለት ነው። ለዚህ ላለ እግዚአብሔር ቃል ዳዊት አስተውሎ ያደርግ ነበር፣ ስለዚህ ሳኦል ይፈራው ነበረ ይላል። አያችሁ፣ የህይወት ጉዳይ ነው ማለት ነው። የህይወት ጉዳይ ነው። አስተውለው የሚንቀሳቀሱ ሰዎች በብዙ ነገር፣ በስልጣን፣ በገንዘብ፣ በእውቀት የሚበልጧቸው ሰዎች ይፈሯቸዋል። ተፈርታችሁ ተከብራችሁ መኖር ከፈለጋችሁ ማስተዋል የሚባለውን ሀብት ከእግዚአብሔር ጠይቁ። እግዚአብሔር ይባርካችሁ።